ኢምፖርታንት የምንላቸው ሶስት አይነት ጊምባል ሞዶች አሉ። ፒኤፍ፣ ፒቲኤፍ እና ኤፍፒቪ የሚባሉ ሞዶች ናቸው። የመጀመሪያውን ስናየው ፒኤፍ ሞድ ላይ ነው ያለው which means ምን ማለት ነው? ፓን ፎሎው ሞድ ነው። ይሄ ፒኤፍ ሞድ የሚባለው ፓን ፎሎው ሞድ ነው። ስለዚህ ምንድነው ይሄ ፓን ፎሎው ሞድ የሚያደርግልኝ? ፓን እንግዲህ ሙቭመንቱ ይሄ ነው አይደለ? እቺን ፓርት እንድሰራ ነው የሚያግዘኝ ማለት ነው። አይታችሁታል። ካሜራዬ እንትን አይለም ቨርቲካሊ ሙቭ አያደርግም። ጀስት ምንድነው የሚያደርግልኝ? ሆሪዞንታሊ ብቻ ነው የሚሄደው ማለት ነው። ሁለተኛው ፒቲኤፍ ደግሞ የሚባል ደግሞ ሞድ አለኝ ማለት ነው። ፒቲኤፍ ሞዱ ምን አይነት ሞድ ነው? ፓን፣ ቲልት እና ፎሎ ሞድ ነው የሚባለው ማለት። ስለዚህ ፓንም ይሰራል ካሜራችን፣ ያው ቲልትም ያደርግልኛል ማለት ነው። አያችኋት? ቲልትም ይሰራል፣ ፓንም ደግሞ ይሰራል ማለት ነው። እዚህ ጋር የማይፈቀድልን ሮል አክሲሳችን ብቻ ነው የማይፈቀድልን ማለት ነው። ይሄኛውን ፓርት ያው በዚህ ሳይድ ያው ሆሪዞንታል እና ቨርቲካል ማድረግ ብትፈልጉ ሁሉም ነገር ይሰራል ማለት ነው። ሮላችን ግን አይሰራም። ሶስተኛው ደግሞ ኤፍፒቪ የሚባለው ሞዳችን ደግሞ ሁሉም አክሲሳችን ሮሉም፣ ቲልቱም፣ ፓኑም አክሲሶች ሉዝን አፕ የሚሆኑበት ነው ማለት። ስለዚህ የፈለግኩትን ነገር ባረግ አያችኋት፣ ሮል አክሲሴ ትሰራለች፣ ቲልትም ይሰራል። ኤን ኦልሶ ሶስተኛ ደግሞ ምን ማድረግ ደግሞ እችላለሁ? ፓኔንም መስራት እችላለሁ ማለት። ስለዚህ ይሄኛው ኤፍፒቪ የሚባለው ሞድ ምንድነው? ስፔሻሊ ሞር ክሬቲቭ መሆን የምትፈልጉ ከሆነ ሾታችሁ ላይ ለምሳሌ ሚውዚክ ክሊፖችን ልትሰሩ ትችላላችሁ። ኤኒ 360 ሙቭመንት ያለው ነገር ልትሰሩ ትችላላችሁ። ይሄኛው ኤፍፒቪ የሚባለውን ሞድ መጠቀም ይኖርባችኋል።